በነገራችን ላይ ቪዲዮ ውስጥ ገብቼ እያየው ነበረ። በጣም ብዙ ደንሰሃል እኮ ብዙ ነው የደነስከው። 400,000 ግን ለመግባት አንድም ዳንስ አልደነስክም። አይተሃል ግን ቪዲዮዎችን ታውቃቸዋለህ። ምን አይነት ቪዲዮ እንደምትሰራ በቃ አያ ይግባ እንጂ መንሱሪ ሰክስ እግዚአብሔርን እንጂ እኔ ራሴ ልልሃለሁ መንሱር የሚቀባው ሽቶ ነው የምለው። መንሱር ግን በዚሁ አስተያየት አለኝ። መንሱር እሺ ወንድሜ፣ ለምንድን ነው ሽቶ ብራንድ የማይኖርህ? ለምንድን ነው? በእውነት ትንሽ ሄዴክ ይሆናል ብዬ ስለማስብ ነው። አይ አይደለም። አንደኛ እንደ ስራ እድል ፈጠራ ወሰደው። ማርያምን መንሱር ብዙ ጊዜ አስበዋለሁ። አንደኛ ሱፍ እና የሱፍና የእንትን ቢኖርህ እኮ በጣም ኢንተርናሽናል ዓለም ላይ እኮ በጣም በውድ በዶላር የምናስገባቸው ሱፎች እኮ እንትን አዳማ ኢንዱስትሪ መንደር ነው ተመርተው ሂደው ሜዲን ጣሊያን ሜዲን ፍራንስ እየተባሉ ተመልሰው እኛ የምንገዛቸው በዶላር የምናስገባቸው። ለምንድን ነው የሱፍና የእንትን የሽቶ እንትን የማትጀምረው? የስራ እድል ፈጠራ እኮ ነው። እኔ ሌላውን ማኑፋክቸሩን ሰርቼው የሱፉንም ማኑፋክቸር ኢትዮጵያ ውስጥ ተሰርቶ የሽቶ ማኑፋክቸር ኑሮ እንጂ የተሰራውን አምጥቶ እንትን ማድረጉን ብዙ ማለት የተሰራውን አይደለም ያልሆነም እኮ የተሰራውንማ አይደለም እኮ ያለ መንሱሪ የተሰራውንማ እንዴት ታመጣለህ? እየተሰራውን አልፈልገውም። እሱም እንትኑ የተሰራውማ በቃ ተራ ሸቀጥ ሱቅ እኮ ነው። በቃ ለሁለት ሰው ለሶስት ሰው የስራ እድል የምትፈጥረው ማምረቻውን ብትጀምረው ግን 10,000-20,000 ሰው የስራ እድል ትፈጥራለህ። ይሄንን ነው እኔ የምልህ። ይሄ ቤስት ኦፕሽን ነው። እሱን እናወራበታለን። ካንተ ጋር ደስ ይለኛል። በጣም ኢዚ ነው። እዚህ ታውቃለህ እኛ ሀገር 11,000 ሰው ባለበት እና የምንወደው ወንድማችን በጣም ለብዙ ሰው በነገራችን ላይ 10,000 ሰዎች እዚህ ጋር ያላችሁ ሰዎች ከላይ ያለው ወንድማችን በቅርብ ቀን እኔ እንኳን ሳውቀው ለካሊድ ፋውንዴሽን እኔ ገስት ላይ ቁጭ ብዬ 500,000 ብር በእውነት ፈጣሪ ምስክር 500,000 ብር ነው እየሰራው። በጣም ማቀሩ በጣም የምወደው ጥሩ ወንድሜ እኔ በአካል አላውቀውም፣ እዚህ ሶሻል ሚዲያ ላይ የማውቀው ግን እንደሌላው እንኳን እሰጣለሁ አላለም። እሰጣለሁ ብሎ ወዲያው ወጥቶ እኛ ከላይ ሳንወጣ ነው ብሩን ያስገባው። ሪሊ አይ አፕሪሺየት በጣም ሪስፔክት አለኝ ለአንተ ለምን ገለሰው የምታደርገው ነገር በጣም በእውነት ቴንክ ዩ ሶ ማች። እዚህ ጋር ያላችሁ ሰዎች በደንብ እንድታውቁትም ስለፈለግኩ ነው እና ያን የተናገርኩት። ግን እዚህ ጋር ያላችሁ 10,000 ሰዎች ደግሞ ሁለት ነገር ነው። ያው ለናሆም 500,000 ብር የአዳማ ብራንች ሊሰጥ ወስኗል። ብሩም ቁጭ ብለዋል። ኤኒ ታይም መጥቶ መውሰድ ይችላል። እናንተ ይሰጠው ካላችሁ እዚህ 10,000 ሰው ያላችሁ ሳይገባ ምን እንሰጠዋለን? እኛ 40,000 ሰው ነው የሚቀረው። ከፈለግ እንሰጣለን። ነገም ቢሆን ልሰጠው ይችላለሁ። ሬዲ ነው ብር፣ ምንም ጥርጣሬ የለውም። ሳይገባ ራሱ እሰጥሃለሁ። ኮንፈርምድ ነው ልልህ ብዬ ነው። ብር ቁጭ ብለዋል። አንስቶ ብቻ ወደ አካውንት ማስገባት ነው። ምንም ስጋት የሆነ ቪዲዮ አይቼ ነው ይህንን ብር መንሱር አይሰጠውም የሚል ቪዲዮ ስላየው ነው እንደዛ እያልኩ ያለሁት እና ምናልባት የተሳሳተ መረጃ ነው እንዳትደነግጥ። ግን ብሩን ስትወስድ አደራ ሰፈር ምናምን እንዳትረብሽ አደራ። እኔ የምልህ እሱን ነው። ወልደ ጊዮርጊስ ግን ደስ ሲል ወሬያችሁ ሀብታም ወሬ በጣም ደስ ይላል። በቃ ለምን ካምፓኒ አሁን እኮ ሚሊዮነር ሆንክ እኮ አንተ ራሱ። እግዚአብሔር ይመስገን። ግማሽ ቀሯል እኮ ግማሽ ሚሊዮን ስንት ነው? አንበሳ ስንት ነው የሚሆነው በኢትዮጵያ ብር? እውነትህን ነው። ስንት ነው? በቃ አሁን እኔ ከእናንተ ጋር ስለ ማኒፋክቸር ነው የማወራው። ከዚህ በኋላ ደግሞ ብር ላሽቃባጭ ነው ይበጣል። በጣም አመንሻ ነው። አንዴ መምጣት ከጀመረ መቆሚያ የለውም። በእውነት እኔ በጣም ራይ አይቼዋለሁ። ሲሸነፍ የመጀመሪያዋን ሚሊዮን ማሳካት ነው ከባዱ። ከዛ በኋላ እሺ፣ ስምሽ ማን ነው? ስመኝ ገብሩ። እሺ፣ ስመኝ ገብሩ። ዛሬ ምንድን ነው ይዘሽልን የመጣሽው? ትወና። እሺ፣ ወደ ትወና ግቢ። 3 ደቂቃ አለሽ። ባለሽ ሰከንድ ለማብቃቃት ሞክሪ። ይኸው መጣ። ይኸው
እሱ ነው የዝምተኞቼ ባለቤት፣ እሱ ነው የታሪክ ያላምኝ፣ እሱ ነው የኔ ጀግና። በአይኑ ውስጥ ጣት አለ ያጫውተኛል፣ አይኑ ውስጥ እንትን አለ ደግሞ ረፍ ይለኛል። እሱ ነው በቃ እሱ ነው። ጨርስ እሱ ነው የዝምቴ አባራሪ፣ እሱ ከሌለ እኔ ጨንቀኛል። አይኑ ውስጥ ጣት አለ፣ በጣቱ ደግሞ እጁ አለ፣ እጁ ላይ ያጫውተኛል፣ በቃ ያጫውተኛል። አባታችን ሆይ ጸልይልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ አሜን። እንደሱ አይነት ድምጽ አታውጪ ሲትና እግዚአብሔርን ጻፍ ነው ይቀልዳል። እንጣላለን። መና ነው ቤላ ስሜ መና በስነ ስርዓት ጸልይ። ማርያምን እኔ በሃይማኖት ሴንሲቲቭ ነኝ። በስነ ስርዓት ጸልይ። እኔ ከዚህ በፊት በቃ እኔና አንቺ ጥፋት አጥፍተናል። ይኸውልሽ እኔና አንቺ ጥፋት አጥፍተናል። አሁን ከጥፋታችን እንታረም እያልኩሽ ነው። በቃ ኃጢአት ሰርተናል። እስኪ ላይቫችን ላይ መንፈሳዊ የሆነ ነገር እስኪ እናድርግ። ሁሉ ጊዜ ተወርክ ምንድን ነው? እስኪ በስነ ስርዓት ከልብሽ አይንሽን ጨፍነሽ አባታችን ይጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር። አቤቱ ወደ ፈተና አታግባን እንጂ ከክፉ አድነን። ለምንድን ነው ሲቲና ነች? አንቺ ሲቲና እናትሽ ትበዳለች። እሺ እንደዚህ አይነት ቀደረክ እግዚአብሔር ደስ ይላል። ይሄ ሃይማኖት ነው። ቅዱስ ሚካኤልን የምሬ መናፍቅ ነሽ? ብሩስ የት አለ እንዴ? 1 ሚሊዮን ገባ እንዴ? አልገባህም እኮ። አይ መንሱሪ ደግሞ 43,000 ፎሎወር ነው የቀረው። 43,000 እስከ ነገ ገባለሁ። እስከ ነገ 1 ሚሊዮን ይገባል። ነገ በካሽ ይሻለናል ጋይስ ወይስ በቼክ? ቼኩን ለነገሩ ወይ ቼክ ትሰጠኝና ሄጂ ባንክ አውጥቼ ምናምን ነገር ሙሉ በቪዲዮ እናሳያቸዋለን። እሱ የተፈለከውን በካሽ አይቻልም። በካሽ ያው የሀገሪቷ ሕግ አይፈቅድም። ከሕግ ውጪ እኔ እንደ ካምፓኒ 100,000 ብር ነው ማውጣት የምችለው። በግለሰብ ደግሞ 50,000 ብር ስለሆነ በካሽ አይቻልም። ግን 500,000 ብር ሬዲ ሆኗል። ምንም ጥያቄ የለውም። ይከፈላል። ያከፋፈሉ ሁኔታ ያው እንዴት ዛሬ እኔ ላንተ ብዬ ቀሚስ አውጥቼ እንደዚህ በሾርት እንዲህ እግሬ እኮ እንዲሳሰርኩ ነው እንደዚህ እግርሽ ባይዘው ታፋሽ በጣም ነው የሚያምረው። አንተ ቀላይ ማለት ነው ሚኒ ስከርት አድርጌ ወጥቼ እግዚአብሔርን መኪና እንዳይጋጩ ነው የፈራሁሽ። ድራይቨሮች እያዩ እግዚአብሔርን እያዩ በቃ ከኋላ ደግሞ አለ በሚኒ ስከርት ወጥ ስልባቸው ኦ ማይ ጋድ። ስልክሽን የተቀበለ የለም። እኔ ሁሌ ነው እኮ ስወጣ ስልክ ማይጠይቀኝ ወንድ የለም። ኢቭን ሬስቶራንት ቁጭ ብዬ ብዙ ጊዜ ይከፈልልኛል። ታውቃለህ ምን ታውቃለህ? ስልክሽ ምናምን ኖ እኔ በዚህ ስሬስ ነኝ። በዚህ ጉዳይ እኮ የህዝብ ልጅ ነሽ? የህዝብ ልጅ ነኝ። የሙ ልጅ ነኝ። ሞዬ የኔ ብቻ ለምንድን ነው የማትሆነው? አንተ ግን ከዛችም ከዚችም እየተጀናጀን እኔ ጨጓራዬ እኮ ተቃጥሎ ሞተ። አትቃጠይ የኔ እናት አትቃጠይ።